ከፍተኛ የሰነድ ክፍያዎችና የባዶ ኮንቴነር ወደ ሀገር ውስጥ ማስገባት እንቅፋቶች የአየር ወደ ባህር ጭነት ሽግግርን እያደናቀፉት ነው ተብሏል። ኢትዮጵያ አዲስ የሚመረቱ ምርቶችን ከአየር ትራንስፖርት ወደ ይበልጥ ዘላቂ ወደሆነም የባህር ጭነት ለማዘዋወር የምታደርገውን ብሔራዊ ጥረት በከፍተኛ የሰነድ ክፍያዎችና ባዶ የቀዘቀዙ ኮንቴነሮች ወደ ሀገር ውስጥ ለማስገባት በሚደረጉም አድካሚ የሎጂስቲክስ ሂደቶች ምክንያት ከፍተኛ መሰናከሎች እየገጠሙት መሆኑ ተገለጸ። ኢንዱስትሪ ተወካዮች እንዳስጠነቀቁ እነዚህ የቁጥጥርና የሎጂስቲክስ ችግሮች በባህር ላይ የተመሰረተውን የአቅርቦት ሰንሰለት ተወዳዳሪነት እያዳከሙ ሲሆን ይህም የአውሮፓ ገበያዎች ለመድረስ ቁልፍ የሆነውን የካርበን ልቀትን ለመቀነስ የሚደረገውን ግፊት እያዘገመው ነው ተብሏል። ላኪዎች በአንድ ጭነት እስከ 9,000 ብር የሚደርስ የዶክመንቴሽን ክፍያ በተለይ በባቡር ኮሪደሮች ላይ የሚጣለውም የባህር ጭነት ከአየር ጭነት ሊኖረው የሚገባውን የዋጋ ጠቀሜታ እየቀነሰ መሆኑን ይከራከራሉ። ወደ ባህር ጭነት የማዞር ሂደቱ በአብዛኛው እየተገፋፋ ያለው በአውሮፓ ቸርቻሪዎች እየጨመረ የመጣውን የአየር ንብረት ፖሊሲዎች አማካኝነት ነው። በርካታ ዋና ዋና ሱፐርማርኬት ሰንሰለቶች የካርበን ልቀትን ለመቀነስ ሲሉ በአየር የሚጓጓዙ አዲስ ምርቶችን በደረጃ ለማስወገድ ቃል በመግባታቸውም የኢትዮጵያ ላኪዎች አሁን አረንጓዴ ሎጂስቲክስ መፍትሄዎችን እንዲያቀርቡ ግፊት እየተደረገባቸው ነው። ሌላው ትልቁ እንቅፋት ደግሞ ባዶ የቀዘቀዙ ኮንቴነሮችን ከጅቡቲ ወደ እርሻ ቦታዎች ወይም ወደ ሀገር ውስጥ መጋዘኖች በማስመጣት ዕቃ ለመጫን የሚደረገው አድካሚ ሂደት እንደሆነ ተጠቁሟል። የጉምሩክ አሰራር ባዶ ኮንቴነሮችን ማስገባትን ልክ እንደ ሙሉ ኮንቴነር ማስገባት ስለሚቆጠር ላኪዎች ወደ 33,000 ዩሮ በሚጠጋ ግምት ባለው የኮንቴነር ዋጋ ላይ ተመስርተው የጉምሩክ ዋስትና እንዲያቀርቡ ይጠየቃሉ። እንደ ዘርፉ ተዋናይ እንደገለጹት የአሰራር መሳሪያዎችን በፍጥነት መመለስ እንደሚያዘገይንም ለጥራት ወሳኝ የሆነውን የመጓጓዣ ጊዜ እንደሚያራዝምም አስረድተዋል።